ከማምረቻ ቦታ እስከ መሸጫ ቦታ ድረስ ያለ የትራንስፖርት ዋጋ አለ። ያ እንግዲህ ምርቱ ላይ ነው የሚጨምረው። ዋጋ ከ70 ብር ጀምሮ እስከ 160 ብር ነው ልዩነቱ የአንድ ሊትር ወተት ዋጋ። ይሄ ግን ከቦታ ቦታ ይለያያል። ወደ ማዕከል ወደ ከተሞች በተጠጋን ቁጥር ዋጋው እየጨመረ ይሄዳል። እዛ ማምረቻ አካባቢ ደግሞ ዝቅ እያለ ይሄዳል። ወደ ማዕከል ባመጣነው ቁጥር ደግሞ ዋጋው እየጨመረ ይሄዳል። መጀመሪያ ላይ አብዛኛው እንግዲህ ወጪ ነው። መኖ አለ፣ ጊደሮች ይገዛሉ። ለአላቢ ሰራተኛም እንደዚሁ በሚወልዱበት ጊዜ ለአላቢ ወጪ አለ፣ የሕክምና ባለሙያ አለ፣ ቁሳቁሶች በጣም በብዛት ያስፈልጋሉ። ቤት መጠለያ ይገነባል። ይሄ ሁሉ መኖሩን ከግምት ውስጥ ማስገባት ያስፈልጋል። ያልተጠበቁ ሁኔታዎች ደግሞ ይኖራሉ። ለምሳሌ የእንስሳት ህመም ያጋጥማል። በወረርሽኝ መልክም የሚከሰት ህመም አለ። በግል ደግሞ ኢንዲቪጁዋሊ እያንዳንዱ ከብት አመጋገብ ጋር በተያያዘ የቆየ ህመም ሊኖርበት ይችላል። ለነዛ መድኃኒቶች ያስፈልጋሉ። መድኃኒት ይገዛል፣ ባለሙያ ይጠራል።